Eega ganama daawwannaa goonee taphattoota keenya abbootii keenya irratti haasofnee taphannee ammaan tanaas mana warra Iliyaas Ibsaatti sa'a booda sagantaa kana sponsor nu godhe mana warra Hajii Ibsaa bituu kebiratti sagantaa kana godhu jira sagantaa laaqanaa amma nyaachuu jiranii. Ammaan tana mana warra Hajii Ibsaa yookiin mana warra Habiituu Kabiratti argamna. Sagantaa sponsora keenyaa kan godhe Injiinar Iliyaas Ibsaa galatoomii jecha mana iddoo jireenya isaaniitti taphattoota kan dur Haramayaa keessatti gahee olaanaa qaban kubbaa keessatti seenaa hedduu galmeessan abbootii keenya wajjin argamna. Kan du'eefis Rabbi rahmataa godhu kadhachaa kan jiruufis umrii isaanii haa dheeressuu kadhachaa kan seenaa kana keessatti maqaa isaaniillee irraanfannoo jiraate nuuf galchaa jecha koomentii irratti nu yaadachiistanii gamanumaan sagantaan kun bifa addaa ta'een ganama kaasee hanga ammaatti itti deemaa jira waan ta'eef gamanumaan nu faana turadha. Abbaa keenya kan cidhatti argamu seenaa hedduu kubbaa keessatti beeku akkuma haasoo isaa dhageessaa jirtanitti ammaan tanas kan itti nuuf ibsu taha afaan Oromiffaa tiiniin dubbadhajee ni qaqqaba waan ta'eef Amaariffaadhaan moor akka ibsuuf kubbaan jaalalaa kubbaan hunda jaalalaa waan ta'eef afaan Amaariffaatiin kan nuuf himu ta'a jechuudha. Baay'ee qaxxamu. ኦኬ ቅድም እንደተናገርኩት እንግዲህ ያው በዚህ በወረዳችን ደረጃ የእግር ኳስ ቡድን የተቋቋመበትን ዓመተ ምህረት መጀመሪያ መግለጽ ያስፈልጋል። በ1969 እና 70 ነው ይሄ የተመሰረተው። ከኛ በፊት የነበሩ በእድሜ ከኛ የሚበልጡ ይሄንን የመሰረቱት ነበሩ። እነሱ ያው በእድሜ ምክንያት እግር ኳሱን ሲያቆሙት እኛ ደግሞ ተተክተናል። ከተተካም በኋላ ነው ብዙ ስለ እግር ኳስ በሐረማያ ወረዳ ላይ ታየ መባል የሚቻለው እስካሁን እስካለንበት ድረስ ማለት ነው። ይሄን ይመስላል እና ከዛ በኋላ ነው እንግዲህ እግር ኳሱ እየተጠናከረ እግር ኳሱ ሲጠናከር ሌሎችንም ስፖርቶች በተጓዳኝ ደግሞ ማንቀሳቀስ ጀመረ። የሴቶች አትሌቲክስ፣ የሴቶች መረብ ኳስ፣ የሴቶች ባስኬት፣ ጠረጴዛ ቴኒስ ሌሎችንም ጨምሮ እግር ኳሱ ጥሩ ይዞታ ላይ እየሄደ እያለ ነው ይሄንን ሐረማያን ስሙን በከፍተኛ ደረጃ ሊጠራ ይቻለበት። ቅድም ገልጬዋለሁ። 3 ጊዜ በተከታታይ ዋንጫ ያመጣንበት ምክንያት የኛ ጥንካሬ ነው። ማንም ሳያሰባስበን ተሰባስበን በራሳችን አንድ ነገር ለማድረግ የራስ ፍላጎት ያስፈልጋል። አንድ ነገር አምነህበት ከገባህ ደግሞ ወደ ኋላ ማለት አያስፈልግህም። ትልቁ ጥንካሬን ውስጥን የሚፈጥረው ያ ነው፣ ህብረት ነው። ዓላማና ህብረት አንድ ላይ ከተዋሃደ አንድ ውጤት ላይ መድረስ የሚያቅት አይመስለኝም። በዛ መሰረት እኛ ያንን ውጤት ልናመጣ ይችላል። ለጨረሰው ለሰው ውስጥ የሞሽ እሺ አዎ እና አብዲሙ መሽሩብ አዎ እና ይሄንን ስል ደግሞ እንደ አንዳንድ ገጠመኞች ያሉ በጨዋታችን ውስጥ ለምሳሌ አሁን ሁሉ ጊዜ አንድ ተጫዋች ማንኛውም ተጫዋች ቢሆን አንድን ተጫዋች መድነቁ አይቀርም። የምናደንቃቸው ተጫዋቾች ይኖራሉ። በጨዋታ የሚያረኩ ውጥረት ውስጥ በገባን ጊዜ ወይ ዋንጫ ለማግኘት ወይ ወደ ዋንጫ ለማለፍ ወይም አንድ በጣም ልናገኘው ወይ ልንጨብጠው የምንፈልገውን ድል ለማግኘት ሲባል በጣም ውጥረት ውስጥ ባለን ጊዜ የሚፈታ ተጫዋች ይኖራል። ያ ተጫዋች ደግሞ ድግግሞሽ ያለ ክህሎት ይኖረዋል። ያንን ክህሎት ስታይለት ምን ጊዜ ማስረሳው ዛሬ እኛ እዚህ ኢልያስ ባሰባሰበን ቤት ውስጥ ሆነን ስለ ኢልያስ ለማውራት ብዬ አይደለም፣ ግን እውነቱን ማውራት ፈልጋለሁ። ኢልያስ ማለት የተለየ ሰው ነው። ከኛ ታናሽም ነው። ከኛ ኋላ ከመጣ በኋላ ኳሱን ኳስ ያደረገ ነው። እኔ አንድ ጊዜ በነገራችሁ ሐረር ስንጫወት በተገኘው መኪና ወደ ሐረር ነው የምንሄደው ቶሎ ቶሎ በሰዓት ለመድረስ
እና ኤልያስ ሲሄድ መኪና መንገድ ተበላሻ ወዳይጋ እኛ ወደ ሜዳ ልንገባ ነው። ወሳኝ ጨዋታ ነው። ምን ሆኖ ነው ተብሎ እንደገና ኮሚቴው ከዛ እሱን ፍለጋ መጣ። ሲመጣ መኪናው ተበላሽቶ መንገድ ላይ እሱ ሌላ መኪና እየጠበቀ ነው ያለው። እኛ እዛ ኳስ ጨዋታ ጀምረናል። እንደጀመርን ሜዳ ውስጥ ገብተን ፊሽካ ተነፋ፣ መጫወት ጀመር። 2-0 እየተመራን ነው። ኤልያስ መጣ። ከረፍት በኋላ ነው የገባው። ከረፍት በኋላ ሲገባ ከግማሽ ሜዳ 35 ሜትር ምናምን 2 ጎል ያገባቸው እስካሁን በህይወት ዘመን ውስጥ አረሳቸውም። ለምን እኔ ከመጫወትም አልፌ ለክለብም በገንዘብ ተጫውቻለሁ። አማሬሳ ዱቄትና ዘይት ፋብሪካ ተቀጥሬ ደሞዝተኛ ሆኜ ፈርሜ ተጫውቻለሁ። አንድ ለሐረማያ ዩኒቨርሲቲ 2 ዓመትም ተጫውቻለሁ በክለብ ደረጃ። ብዙ ተጫዋቾችን ከብዙ ቦታ የመጡትን አይቻለሁ። እስኪላቸው ስላየው ኤልያስ የተለየ ነው። ቅድም ተናግሬያለሁ። እኔ ልዩ ልጅ ነው። አንተንም ያነሳሳሃል። በቃ ሌላ ስሜት ውስጥ ነው የሚፈጥርብህ። 2 በተከታታይ ጎል አገባና 2-2 ሆነ። ሊያልቅ ነው። ከረፍት በኋላ ነው የመጣው። አዎ ከዛ በኋላ ሶስተኛውን ዘኳ አገባና 3-2 አሸንፈን መጣ። ኤልያስ ከገባ በኋላ አዎ እኔ ብዙ ጊዜ ሳገኘው በፌስቡክ ምናምን ላለው ያቺ ሹት ነው የምለው። ሹት ይለከል ሁልጊዜ ማንም ነገር ቀን የለም። እውነቴን ነው የምለው። ከኋላችን ደግሞ አብዲ ሽሩብ ያለ የዛሬን አይበለው ነፍሱን ይማረው። ሼኹ አለ ነፍሳቸውን በሙሉ ይማረው። ተፈራ ሞቷል፣ ነፍሱን ይማረው። እውነቴን ነው የምላችሁ። እና ያለን ህብረታችን በጣም ኃይለኛ ነው። ሼኹ ማለት ቅመም ነው። ሰላም ሼኹ ቅመም። አዎ ቅመም የለም ለራሴ ማይል ስግብግብ ያልሆነ ተጫዋች ነው። ኳስ ሲያገኝ ይሰጣል። የሱና አሁን የዘኮ ጋምቡሪ የምንለው አለ አውስትራሊያ ነው ያለው። አጫዋታቸው ሲስተም አንድ ነው። አብዲ ሽሩቤ ደግሞ ከኋላ ተከላካይ ዝምተኛ ነው። አብዲ ሽሩቤ አይናገርም፣ ግን ልታልፈው አይችልም። በእንድርም ብትል ያረጋል፣ በታችም ብትል ያረጋል። አታልፈው በምንም ነገር። የሱ ዘዴ ሲፈልግ እኮ ጎንበስ ብሎ በቴስታ ኳስን እንዲጫወትባታል እኮ ሜዳ ውስጥ አራም ሜዳ ላይ በቴስታ በእግሩ እስኪ ተከላካይ ሌላ ባላጋራ እስኪመጣ በቴስታ እንደዚህ አቁሞ እንዲያጫወት በአይኑ ያየን እዚህ እውነቴን ነው የምላችሁ ያሉ ናቸው። አው እና አታልፈውም። ከሁሉም የሚገርምህ ግን ሰው አይመታም፣ እግር አይመታም። እግርን ከነ የሚሉት የለም ከነ የሚባል እኮ አለ። አይመታህም፣ ግን ዘዴው ማለፍ አትችልም። እሱም ማሳለፍ አትችልም በምንም ተአምር። እንደዚህ አይነቶች ነበሩ ተጫዋቾቻችን። ለብሔራዊ ቡድንም ይመረጣሉ ብለን እኛ ከዛ እያለን ለዱቄት ፋብሪካ እና ከነ ጫት ጋር ልንጫወት አዲስ አበባ ድሬዳዋ እንደሄድን ከኛ ውስጥ 4 ተጫዋቾች ምናልባት እዚህ ላይቸዋልና አብዲ ያን ቀን ከኛ በፊት እኛ ተጫውተን ስንወጣ 8 ሰዓት ላይ 10 ሰዓት ላይ ባቡርና መከላከያ አዲስ አበባው ሊጫወቱ ነው። ለካ ይመለከቱን ነበረ። አዎ ልክ ስንጨርስ መጡና ድንቀጠራችሁን ይዘናችሁ ልንሄድ ነው አሉና ሰው ላኩ። የት? አዲስ አበባ። የት? መከላከያ። የደርግ ነው እንግዲህ ወቅ አዎ። እና ትማራላችሁ፣ ኳስ ነው ስራችሁ፣ ደሞዛችሁ እንደዚህ ነው አሉ። እናስብበታለን ብለን ተነጋገርና መጣንና ለማክሰኞ ቀጠሩ። ማክሰኞ ስንሄድ እኛ ቀረን። ትምህርታችንን አጓጉሉናለን ብለን ይሄንን ለማለት የፈለኩት ምንድነው ምን ያህል በስፖርቱ እኛም ልቀን ነበር ለማለት ነው። ከአዲስ አበባ መጥቶ መከላከያን የሚያህል መቻል በሚባል ሰዓት እኛም መጥቶ ማየት እና የእኛን ክህሎት አይቶ እንፈልጋቸዋለን ማለት ትልቅ ነገር ነው። ሁሉንም እንዳለን የሚቆጠረው እስከዚህ ነበር። እሺ እናመሰግናለን። ፕሮግራማችን ከመግባታችን በፊት